እኔ ስም ልጥራለህ ሪከርድ አንድ ሲያድር እኔ ስም ልጥራለህ እሺ ከዛ በኋላ ሪከርድ ከዛ በኋላ ሐሳብ አማራ ኪላ ልሞክረው አማራ ኪላ ቀጥል አንተው ንጉስ የዳ ፖለቲከኛ ነው ተውስ ምንም አያገኝ ኖ እሱ ታዲያ እሱ እኮ ስጡኝ ብሎ አይደለም የሚቀበለው ሄለንን ያሸነፈች ኦሮ ሚኪ የሚለውን አውጣ ብዬ ነበረ ቆይ ጀርሚ አንዴ ኦኬ አማራ ኪላ ወዳጃችን ነው እንለፈው ፖለቲከኛ መጥፎ እኮ አይደለም ፖለቲካውንም እንዳይጎዳበት እንተው ይወዳብ የኔ ለምን አታይም አንዴ ኧረ ብዙ አይደለም አይ ጥሩ ነው እንደውም ለሱ እንቁርቲናት ማን የምትባል ልጅ እስኪያት ለሱ ጥሩ ነው ባደው አማራ ኪላ ጥሩ ነው ዋሽ አሳ የዩሪንም ማሳየው የአማራ ኪልን ማሳየው ኢትስ ናቲ $119 ዝም ብላ ናት ስለዚህ $119 ማለት አማራ ኪላ ብዙ ጊዜ ጊፍት ይሰጡታል ሲያወራ እንጂ ጌመር አይደለም ባደው ይውላችሁ ኦኬ ሌላ ዩሪ ያው ነው እንግዲህ ዩሪም ያው ነው የሚሆነው እስኪ ዩሪ 200 ያገኛል 210 ምናምን እስኪ ገምት ዩሪ 150 ዩሪ ምንድን ነበር ስሙ ዩሪ ማን ታደሰ 300 ያገኛል እሱ ነው አያገኝም እንደዚህ አያገኝም አይ በጣም እኮ ጊፍተሮች ነበሩት እናንተና ዩሪ እኮ ኤቭሪዴ ላይቭ ይገባ ነበር ናው ታፕ አርጉ ኮፒ ሊንክ አርጉ ለሰዎች ሼር አርጉ እንዴት እንደምንበዘበዝ ምን ይሆን እንዳለ ተረዱ በደንብ ታፕ አርጉ ያልኩ ለምን አታወጣም የሚኪ ኦሮንና የአስሊን ለምን አታወጣም አስገባ ቆቆይ አንዴ ዩሪ ስንት ነው ያላችሁት የዩሪ 110 ምናምን 119 200 ከ210 ወደ መንፈስ ቅዱስ ጠንቋይ ሁሉ 114 ብር 16 ልል ነው ነበር ያማራ ይሄም ቀላል አይደለም አማራ ኪላ በ2 ብር ይበልጠዋል ታቸው እነዚህ ናቸው ሁለተኛ ፖለቲከኛ ስለዚህ ባደወይ በቲክቶክ ነው በሌላ መንገድ ምናምን አለ በቲክቶክ በጊፍት የሚገባላቸው ጆከር $236 ይሰራል በቀን ሀቢባ ጋር አይደለም ሀቢባ $956 በቀን ባላው ይሄ ሪከርድ የተደረገ ነው ሀቢባ ላሳያችሁ አረ ጋይስ ቤቱን እየባረካችሁ ታፕ እያረጋችሁ ነገ እኮ እኔ ላይ ነው አድማ የሚይዙብኝ ነው ጎበዝ ነገ እኔ ላይ ነው እንትን የሚይዙብኝ አድማ ይዘው ምን ነው የሚያሰቃዩት ይወዳብ እንቁርቲና ታሳየንም እንቁርቲ ምንድን ነበር አካውንቷ ጃልልት ነበር ምንድን ነበር ጃል ልልታ ባማር ነው የምትባለው ጃል ሳይሆን ልልቲ LIL ጃልልት ነው ጀጀ እንዴ ጃልልታው አውጣለኝ እሷ ዮኒ እኮ ቅድም ተናገረው 200 ምናምን መሰለኝ ምን ያህል ያገኛሉ የሚለውን እስቲ እኒ ሀሜተኞች ሴጋው ቤተኞች ሴጋው እኮ ጌም አሁን ሴጋው $234 ያገኛል በቀን ቢኮዝ ከሽፏል እሱ ሙቷል ወድቋል አካውንቱ እኮ ዝም ብሎ ነው አሁን እሱ ገል አጥፍተናል ኦኬ ጃልልት በቀን ምን ያህል የምታገኝ ይመስላችኋል ከ200 እስከ 300 1000 ኦኬ ሆነች 150 አይ ከ200 እስከ 300 ሬዲ ናችሁ ጋይ $630 ጉድ በጣም ሰራለች ያማቸዋል እንዴ ለዚህ ነው እኮ አንተ የቴዲ አዋሳና $630 በሐሜት ማለት ነው በሐሜት አንድ አባዛው ቆይ አንድ ሰው ወደ ኢትዮጵያ አባዛው ብር የሚመጣው አንዴ ሐራምታው $630 በቀን ታገኛለች ከዛ በወር ትመታዋለህ በ12 ወር ትመታዋለህ ያመጡ አረ ብዙ ሰው አስሊን አውጣልን እያለ ነው አስሊን አውጣልን እያሉ ነው ጀርሚ ቆይ እስቲ ተረጋጋ ቆይ ነው ቆይ ይወጣል ሁሉም ያዶና ይወጣል የጃልል $20,000 ነው የምታገኝ ልልቲ በወር $20,000 $20,000 በወር ትሰራለች አሜሪካ ተቀምጣ እንዳታዝኑላት that's why ልዕልት ባደወይ
ወደዚህ ገብታ ሜካፕ አርጋ ሂውመኔር አርጋ እንትን ማድረግ የጀመረችው ሽዝ ሜክ ማኔ ማቆም አትችልም። አሁን እሷ ካያችኋት አማራንም ኦሮሞንም ሁሉን በቃ ምክንያቱም ብር እየሰራች ነው፣ ብር እየሰሩ ነው። እናንተ ናችሁ አሁን እሷ ሽዝ ሜኪንግ $20,000 በወር አሜሪካ ተቀምጣ። ኦኬ ቤታዮ የምትሉ የቤታዮን አላያችሁትም እንዴ? እንደገና ላሳያችሁ። የቤታዮን ሪኮርድ አድርጉሽ። 3,000 ምናምን መሰለኝ እንደገና ነው ብላ አውጣው። እያንዳንዱ ታሪክ አቤት ይሁዳ ቀስቀስ ብላ አውጣልን እያንዳንዱ እኔ እንድትረዱ የምፈልግ ምንድን ነው ምን ያህል ይሄ ህዝብ ለምን እንደዚህ እንደሚያደርጉ ሰዎች እንድትረዱ ነው። ዋይ ብትሰድቧቸው ብታዋርዷቸው ተጣልተው አይጣሉ ለምን እንደሆነ እንጋራችሁ። ከቤታዮ ስንት ነው ያላችሁት? ስንት መስላችሁ? 3,400 ምናምን 4,000 ምናምን ቤታዮ ይመታው አለው እጃችን ላይ አይደል እንዴ ያለው $1,258 በቀን ትሰራለች። ኦኬ በአመት ምታው ሀራ ሂሳቡ ምታልን ወደዛ ነው ወደ 40,000 በአመት 40,000 አዎ በአመት ምታው ሀራ እናቱ 40,000 በወር ታገኛለህ እኮ በ12 አባዛው 480,000 የአሜሪካ ፕሬዝዳንት ከሚከፈለው በላይ ትሰራለች። ከዳኖ ትራምፕ እኩል ነው የምትሰራው። ኦኬ ቀጥል። የአዶናይ ጉድ አዶናይ በቲክቶክ ጊፍት አያገኝም። አዶናይ በእንትን ነው እሱ በሌላ መንገድ ነው። እሺ የማን ኦኬ ዳኒ ምናምን የሚባለው ጆን ዳንኤል 4,000 ምናምን ቆይ ይመታል። ግድ የለም እንየው። ግድ የላችሁም። ቆይ ጆን ዳንኤል ቆይ አንዴ ልንገራችሁ እውነት መሆኑን እንድታውቁ። ጆን ዳንኤል ገና ከመጣ 2 ሳምንት አልሆነውም አይደል? ከወጣ የሱን በየቀኑ ላሳያችሁ። የሱን ቶታሉን አሳየን። ደስ እንዳለኝ ነው ወይስ ለምን መሰለ? አዲስ ነው አሁን ነው የወጣ አዲስ መጤ ነው። አሁን ብዙ ሰው በየቀኑ አሳየን። በየቀኑ ለምን ገና አዲስ ነው። ጆን ዳንኤል አዲስ 1 አመት ከ4 ወር አልሰራም። እውነት እንደሆነ ላሳያችሁ የሱን ኦኬ እውነት እንደሆነ የጆን ዳንኤል በኤቭሪዴይ ላሳያችሁ የሰራውን ከመጣ ጀምሮ ይኸው። ወይ የመድኃኒዓለም ቁጣ። ይኸው ጆን ዳንኤል የመጣው መቼ ነው? ለመጀመሪያ ላይቭ የገባው ዲሴምበር መቼ ነው? 19 ነው የገባው። ዲሴምበር 19 130 ሺህ ቁጭ ብሎ ለጆን ዳንኤል ጊፍት ሲሰጥ ነበረ። ስንት ያገኘ ይመስላችኋል? የመጀመሪያ ቀን የመጣ ጆን ዳንኤል $13,000 ምናምን። ተመልከቱ። ጆን ዳንኤል ውሸት ይበልና ይኸው እያሳየው ነው የሰራውን። ጆን ዳንኤል ከመጣ ጀምሮ የዛን ቀለታ $13,519 ለሱ ገብቶለታል። $30,000 ነው ሰው ሁሉ የሰጠው። ቲክቶክስ ምን ያህል ይወስዳል ፓስተር? 50% ነው የሚወስደው ቲክቶክ። ስለዚህ ቲክቶክ 14,000 ወስዶበታል። እሱ ጋር የደረሰው የጸዳ ነው። ይሄ ከምንም የጸዳ ነው። እሱ ጋር የገባ ነው። የጸዳ የተጣራ ስለሆነ ይሄን ብቻ ነው የምናይ። በበነገታው ስንት ይመጣል በኢትዮጵያ? ዲሴምበር 20 ጆን ዳንኤል አዳምጡኝ። ዲሴምበር 20 ጆን ዳንኤል 6,498 ብር ሰርቷል። ጆን ዳንኤል ዛሬ ትናንትና ጆን ዳንኤል 24,700 በ13 ቀን የሰራው ስንት ነው? በኢትዮጵያ ብር 2,433,000 ነው የሰራ። በእናታችሁ እኔ መረጃና ማስረጃ ይዤ ነው የምመጣው። ጆን ዳንኤል በ13ቷን ብቻ ነው ያባዛሁት። 13 ነው ያባዛሁት። 13ቷ ብቻ 2,433,420 ብር ነው የሚመጣ። ኦኬ የለማ መሄድ አልችልም። ከ19 በፊት የለም። ምክንያቱም ለአንድ አመት ከ4 ወር አልገባም። ከመጣ 13 ቀኑ ነው። ኦኬ ጆን ዳንኤል ነው ከመጣ 13 ቀኑ ነው። በ13 ቀን $24,732 ሰርቷል። ጆን ዳንኤል እኔን ከመታሰሩ በፊት ምን እንዳለ ታውቃለህ? ከኔ ጋር ሲጣላ እዮዳ ባለ አንተ በአመት የምትሰራውን እኔ በወር ሰራዋለሁ ሲለኝ አላመንኩትም ነበር።
አላመንኩትም ነበር። ስንት ነው ያልከን? 24000 ስንት ነው ያልከን? 24732 ብር ሰርቷል ጆን ዳንኤል በ13 ቀን። የፊቲን አላሳይም ፓስተር እንግዲህ አሜሪካን ያለ ሰው 4,451,760 ብር ነው የሰራ። አሁን ይኸውልህ እሱ የሰራው አንድ አሜሪካ የሚኖር ሰው 20 ሰዓት በአመት ሰርቶ የሚያገኘውን ነው። አመት ሙሉ 20 ሰዓት ሰርቶ የሚያገኘውን እሱ በስንት ቀን ነው? በተወሰኑ ቀኖች ገባ። አንድ አመት ግን አንድ ሰው በ20 ሰዓት ይሄዳል አሜሪካ ውስጥ ይሄንን 24000 ሜክ ለማድረግ ኮፒ ሊንክ አርጉ ጎበስ ኮፒ ሊንክ አርጉ ለሚደርሰው ታዲያ መንግስት ለምንድን ነው ታክስ ለምንድን ነው የማይታክስ? ታክስ መንግስት የለም። ቆይ ሚሊዮን 450 በእናታችሁ ፖለቲካ እዚህ ቤት ፖለቲካ ተው። እኔ ፖለቲካ ቆያለሁ እዚህ ቤት ፖለቲካ እንዳታወሩ እንዳታነሱ። አንገር ቤታዮ ይኸውላችሁ አንገር ልንገራችሁ። ቤታዮ ጌም የጀመረችው 8 ወሯ ምናምን ነው በደንብ መስራት የጀመረችው። ኦልራይት ላሳያችሁ። ላለፈው 500 ቀን ቤታዮ የሰራችሁ ላሳያችሁ። ላለፈው 500 ቀን ስንት ነው የሚለው? ቤታዮ የሰራችሁ in the last 566 days ስንት ብር ነው የሰራችሁ? 211 1798 በዶላር ነው አይደል ፓስተር? በዶላር from January from ጁን 13 ከ2024 ጀምሮ እስካሁን የሰራችሁ $211,000 ሰርታለች ቤታዮ። የአመት ነው ፓስተር በ500 ቀን። ምክንያቱም ቤታዮ እኮ ጌመር የሆነችው በደንብ መስራትና የፈመሰችው ላለፈው 8 ወር እኮ ነው። ከዛ በፊት እኮ ማንም አይመለከትም። አንድ ፓስተር ኮፒ ሊንክ አርጉ። ይሄን ነገር ስናፍቀው ስፈልገው የነበረ ነገር ነው። ጊፍት ስጡ፣ አበረታቱ። ይሄ ነገር መውጣት አለበት። በቃ አርጉ፣ ችግር የለም። እኔ እኮ ፖለቲካ ቆምኩኝ ከነገ ጀምሮ እኔ በቃ እዚህ ቤት ፖለቲካ አይወራም፣ የማንም ሃይማኖት አይነካም። እኔ ስራዬ መረጃ እያመጣው ማሳየት። እንደዚህ አላመመኝም። እኔ አሞታል ይሉኛል። እኔ አላመመኝም፣ ግን ህዝብ በተለይ ጊፍት መማር ሶስቱን የነ ሙባረክንና የነ አስሊንና የነ ሚኮን አውጣ በእናትህ ሶስቱ ልጆች መማር ጋር አይደለም። መማር ሀቢባ የምትሉ 900 እኮ አለ። ሀቢባ የምትሉ 900 ብሏል። ሀቢባ ማየት ይፈልጋሉ። ቆይ እናሳያቸዋለን። የመማር ሂድ መማር ዮኒ ማኛ 200 ተባላችሁ። ሞጣ ትንሽ ነው። ሞጣ 600 ነው። ኖ 900 ነው። ሞጣ 900 ነው። እንዴት ትንሽ ነው? በቀን 900 ነው የሚሰራው። 1000 ነው። ያ ለዮዳብ ጊፍት ስጡት፣ ለዮዳብ ጊፍት ስጡ። እውነት የሚያወጣ ሰው አበረታቱ። እሺ የመማር ቦንቱ 3000 መማርያችን ስንት? እስኪ ገምቱ መማር ገምቱ 3 ከ1500 እስከ 200 እስከ 2000 ከ2000 እስከ 3000 ነው። 2000 እስከ 3000 በነገራችሁ ላይ ሁላችሁ መማር ቤት በጣም ብዙ ጊፍት ስለሚወርድ ብዙ መማር ማስተራብነት እነዚህ እንትን ስለሚሰበስቡም ለእርዳታም የሚገባውንም ነው የሚቆጥረው። ተረዳችሁኝ? በእርዳታም በሷ በመማር አካውንት በቀን የሚያልፈውን ካልኩሌት አድርጎ የደረሰ እርዳታ አናውቅም። ዝም ብለህ ቁጥር። አይ ነው ዝም ብለህ ቁጥር። የደረሰ እርዳታ የለም። ዝም ብለህ ቁጥር። በቀን ያዝ እንግዲህ ወገን። የጎንደር ህዝብ ተራበ፣ የጎጃም ህዝብ ተራበ፣ የእንትን ህዝብ ተራበ፣ ደብረ ብርሃን ራባቸው። ፌር መሆን አለብን። ቆይ አዳምጡኝ። እኔ አንተኛ ሰው መሆን ስለምፈልግ ፖለቲካ አይደለም። ነው ፖለቲካ ነው። ሂሳቡ ላይ ኦኬ፣ እሺ፣ ሂሳቡ ላይ ጥላውን አንዴ አዳምጡኝ። ይሄ ማለት በመማር አካውንት በጊፍት በኩል የገባውን ሁሉ ነው የሚቆጥረው። በቃ በቲክቶክ የሰራችሁ ማስተባበያ እንቀበሉ። አሁን ቁጥሩ ላይ እርዳታ ተሰበሰበበት $100,000 በወር ታገኛለች። $100,000 በወር አዳሚ አንተ አሽቃባጩ ላይ እኔና እናንተ ባባሽቃባ እና ባዛስኪ ባባንተ ያዝልኝ። ሂድ ደግሞ ሌላ ቦታ ኦኬ ጊፍት የሚሰጡት ግን አረጋይ ታፕ ኮምፕሊክ አይ ቤት ይሄ ቤት ባረኩት በጊፍት እንጂ እኔ ላይ እኮ የሚገርም እኔ ሳሳያቸው ስማ እኔ ላይ ጊፍት ስጡኝ ቤት ባረኩት
ባርኩት። ከእንትን አስወጡኝ። ከፖለቲካ ወጥቻለሁ፣ ከሃይማኖት ወጥቻለሁ። የኢትዮጵያ ህዝብ ፋክት ምንድን ነው የማደርገው? እኔ እያመጣው ማሳየት በቃ ባርኩኝ። እኔ የኔንም አሳያቸዋለሁ እንድታምኑ። የኔን ላሳያቸው። አንድ ህፃን ልጅ ረስተናል። ታኩር የሚባል ልጅ አሳያለሁ። ቆይ አሁን የእንትና የሙባረክ ሙስማ ወይኔ አንተ ኦሮሞና አማራ ሊጋደሉ ነው ብለውን የተሩትን ድራማ ታስታውሳለህ? ታንክ ዩ ቲጂ ማኛ ቲጂ መናሽ በቃ ተያት ሂድ ቀጥል። እየወራ በእናትህ አንበስ ታብታብ አድርጉ። ብዙ እንዲመለከታል። ሙባረክ ኧረ በስመ አብ። ጉዞ ወደ ወሎ። እሺ ጉዞ ወደ ወሎ ስንት ነው የምትሉት? ኩላሊት 3200 የመድኃኔዓለም ቁጣ የጥላያን ራሱ ፓስተር አር ዩ ሬዲ? Yes, I'm ready. 2500 በለው ዝም ብለን አርገጥ። አንቾና ጨብጭባ አንድ ጊዜ አንቾ ጊፍት አንቾ እዚህ ቤት በቃ አንቾ ብቻ ናት። ነገ መጣት እንትን እንዳትክልኝ የታክሲ I'm ready. እውነት እየወጣ ነው። አንበሳው ልጅ ሆኖ ባዛ ሙባረክ የሚያገኘው በወር ማለት ነው። በወር የሚያገኘው 33 ሚሊዮን 0 አንቾ ፎሎ አድርጌሻለሁ ለጊፍት ሳይሆን ለሐቀኝነትሽ። Thank you. I will. I'm already dead, I think. አርጋለሁ። እኔ የፓስተር አይነት ሰው ነኝ። ይኸውልህ እዚህ ረጅም ዓመት ነው እና የኖርኩት አሜሪካ። አስተሳሰባችን አንድ አይነት ነው። We stand for the truth. ፓስተር ጋር ለጠፈው ለዛ ነው። ሙባረክ በወር የሚያገኘው 72000 ነው። በወር የሚያገኘው አሞት የእርዳታ ገንዘብ ሰብስቧል። ጀርቢ ያው $72000 በወር ያገኛል። እኛ በአመት ያላገኘነው እኔ ፋሲካ ቶላ 80000 ነው ማገኘው ባለበት ፋሲካ ቶላ። ቆይ ጋይስ አንድ ነገር ልንገራችሁ እንዴት እንደምትሸወዱ። እግዚአብሔር ግን አዋቂ እንደሆነ ፋሲካ ቶላ በህይወታችሁ እኮ ነው የምትጫወቱባችሁ። እኔ እኮ ደሃ ነኝ፣ ምንም ነገር የለኝም፣ በቃ እንደዚህ ሁኜ። እስኪ ፋሲካ ቶላ አሮን ነው ስንት እንደምትሰራ ቆይ ላስገባው አንዴ። እስኪ ገምቱ ፋሲካ ቶላ ገምቱ። እንደ ከፍተኛ ነው ፓስተር። እኔ አላውቃቸው 1800 በቀን 1800 እስከ 2500። በመጀመሪያ ቪዲዮዋን እናዳምጥ እና እኔ የምጠላው የሚገርም ነው። ታብታብ አድርጉ። ቢያንስ 3000 ሰው 4000 ሰው ይግባ። አንድ ሚውት አድርጉ። እምጠላው እኔ ሁል ጊዜ መጣው ዕቃ ተሰረኩ ምን ነው የምትለው? ሁል ጊዜ በምታዩት መልኩ እንግዲህ በሚያሳዝን ሁኔታ ቢሮአችን ተዘርፏል እና ለውድ ዶላሮቻችን እባካችሁ ዌብሳይት ላይ ሁሌ ነው የምትለው ዋጭ እንዳታዙ ለጊዜው ማለት ነው። ከኃላፊዎቻችን እነሱ ሳያውቁ ምንም አይነት ዕቃ እንዳታዙ በማለት እናሳስባለን። እንዲሁም ደግሞ የቦሌ ክፍለ ከተማ በጣም ነው የምናመሰግነው የጸጥታ ኃይሎች ላደረጋችሁልን ትብብር ሁሌ አርቲስት በአንድ በኩል ትመጣና በህጻጽና በደብረ ብርሃን ሁሌ ገንዘብ የለኝም እርዱኝ ይሁት ይሄ የሚለውን ሰላም ይሄ ላሰማችሁ። አሁን ለዶክተር አብይ አድርሱልኝ እባክህ። ድህነት እንዴት ደስ ይላል! አግኝቶ ማጣት እንዴት ደስ ይላል! አባቴ የፈለጋችሁን የልባችሁን ብትናገሩ ሰው ሁሉ ምን ይላል? አብዳለች ተዋት ነው የሚለው። ተመቸኝ። እንደ ድሮ 30 ሰው የሚደውልላችሁ የለም። የምትሰራው ነው ዩ ጋይስ 1558 የምትሰራው ነው 1500 በቀን ትሰራለች። እስቲ ምቱት ወደ ኢትዮጵያ የአሜሪካ ዶላር ነው ወገን።
የአሜሪካ ዶላር በቀን ይሄን እየሰራች እየመጣች ለእናንተ የምትላችኋለች 1558 ማንኛችን $50 በወር ታገኛለች። $50,000 በወር እየሰራች እየመጣች ምትላችኋለች እናንተ ይኸውላችሁ እኔ በአመት የምሰራውን አሜሪካ ላይ ቁጭ ብዬ ደስ ይላል። አይ አግኝቶ ማጣት እንዴት ደስ ይላል። አባቴ የፈለጋችሁን የልባችሁን ብትናገሩ ሰው ሁሉ ምን ይላል? አብዳለች ተዋት ነው የሚለው። ተመቸኝ። እንደ ድሮ 30 ሰው የሚደውልላችሁ የለም። እንዴት አባቱ ደስ ይላል። አይ ላቭ ኢት ባልወደውስ ዌር አይ ጎይንግ ነቲንግ 30 ሰው እየደወለ ሰላምታ ያበዛባችሁ። አሁን ማንም አይደውልላችሁ። የሚወዳችሁ ሰው ብቻ፣ ቁም ነገረኛ ሰው ብቻ። ሰምታችኋል። አማረብኛ ቆንጆኛል። ግን የምትሰራው 1500 በቀን ነው። እሺ የኢትዮጵያ ብር በወር 11 ሚሊዮን ነው የምታገኝ በወር። ኢማጂን እንግዲህ እንዴት ሁሉም መጣው እዚህ ጋር የሚጫወቱ ምንም እኮ አንሰራም ገንዘብ እኮ የለንም ምናምን እያሉ እኛ ነን ድሃዎች። እኛ ነን ድሃዎች። እዮዳብ ነው ድሃው። እድሪስ ጃኒ ይደገምልን እያሉ ነው። ጃኒን አላየንም እያሉ ነው። አላወጣም እስካሁን ወይ ስማቸውን አጣ። ማን ነው? ሚኪ በባለፈ ከሄለን ጋር የተጫወተችው ልጅ ማን? ሚኪ ኦሮ የምትል ከሄለን ጋር የተጫወተችው ትዝ ሄለን ነው። ከዲማጋ ጋር ነው የተጫወተችው። አናውቃትም ወንድማችን። ሚኪ አላቃቸው ማን ነው? ጀርሚ እነዚህ አሳ ነባሪዎቹ ከታወቀ አሳዎቹ ግድ የለም እናውቃቸዋለን። ይሄ ዋናዎቹ ነባሪዎቹን እኮ ነው አሁን እየነገርኳቸው ያለሁት። አናውቃቸው ማለት እንትናቸውን አስሊ የአስሊ ይውጣ። ሚኪ ኦሮ ሚኪ እያሉ እየጻፉ ነው ከታች። ሚኪ ገና እየተባልክ ነው። ጃኪ ጃኒ እስኪ አስሊ ይውጣ። አስሊ ያውጣ። እሺ አስሊ ኦሮሚያ ስንት የሚሰራ ይመስላችኋል በቀን? እኔ እሱን ልጅ አላውቀውም። አሮ ነው እንግዲህ 2000 እስከ 3000 ገምታለሁ። ኦኬ ትልቅ እንትን ነው። 1.5 ሚሊዮን ፎሎ በጣም ባደው ይኸውላችሁ። እና አስሊ ቀጠሮ ጌምም ስለሚጫወቱ ካልኩሌት አድርጎ ዲቫይድ ነው የሚያደርገው። እነሱ በጣም ነው የሚጫወቱ። በጣም ነው ድራማ የሚሰሩት። በአመት ቀጠሮ ጌም ይጫወታሉ። 2000 ቆይ እንዳታጠፋብኝ። 2000 አንዱም እንዳታውቃለህ። ስማ ፋሲካን መጥበስ እፈልጋለሁ አገናኘኝ ይላል። ይሻሏል። በእናትህ እዮዳ ፋሲካን አጣብሰኝ ይላል። እነዚህ ሰዎች አሁን $75,000 በወር ያገኛል። የአማራ ደም ፈሰሰ፣ የኦሮሞ ደም ፈሰሰ፣ የጉራጌ ተጎዳ፣ ቤንሻንጉል አበደ። ሙባረክና ጆከር ትናንትና ጌም ሲጫወቱ ነበር። እነዚህ ፖለቲካ ውስጥ የማይገቡ ናቸው። እንግዲህ እንደዚህ የሚሰሩ ገባችሁ? ስለ ህዝባቸው ምስቅልቅሉ ምንም የማይናገሩ ናቸው። ምርድ ስጡ፣ ፋኖ እንግደሉ። የፖለቲካ ምስቅልቅሉ ተመችቷቸዋል። እየሸቀሉበት ነው። የተጎዳ ነው። ተቀዘቀዘበት። ለፋኖም ቢሆን መርዝ ስጡ፣ ጠበንጃውን ውሰዱ፣ መርዝ እየሰጣችሁ ግደሉ ይላል። ብሩ ቀዝቀዝ ወደው አይደለም እኮ እንደዚህ የሚገለባበጡት። ወደው አይደለም ብሩ ቀዝቀዝ ካለ የስለት ገንዘብ እንደበላ እኮ ይንቀሸቀሻሉ እኮ ታውቃለህ። ህዝቡን መጫወቻ እኮ ነው ያደረጉት። በቃ መቀለጃ። ዛሬ እግዚአብሔር ይስጥ ፓስተር፣ ቤተሰብ ይባረክ። እውነቴን ነው። እኔ ካርድ የተገናኘ አይደለም እንጂ አንበሳ አይደለም ራሴ በዚህ በኩል ቦርድ አይ ነው። እሺ እድሪስ ጀበና 4000 ጀበናችንስ ግን 72,000 በወር እንደሚያገኝ እወቁልኝ። አስሊያ እድሪስ ጋይስ እድሪስ ጀበና ምናምን የሚይዘው ነው አይደል? እድሪስ ገምቱ። ኒክኒክ ምናምን የሚለው ምናልባት ከአንድ 2000 እስከ 3000 እሱ በጣም ይሰራል እኮ ቢያንስ 2500 እስከ 3000 ባለው መሃል ላይ ነው። 1100 ሽቋል። እሱም በጣም ላለፈው 6 ወር ሽቋል። በጣም ይሰራ ነበር። አሁን ግን እየሾቁ መጥተዋል። ግን $1,000 በቀን ይሰራል።
$1,000 በወር ይሰራል። እድሪስ ዶላር ይሰራል በወር በቃ 30,000 በለው 31,000 32,000 ይሰራል በወር። ጎስ ዶላር እኮ ነው የምናወራው አይደል? ዶላር ነው የምናወራው። ዶላር ማይ ጋድ። ኮፒ ሊንክ አርጉ፣ ታፕታፕ አርጉ ጋይስ፣ ታፕታፕ አርጉ፣ ኮፒ ሊንክ አርጉ። ቤቱን ባረኩ። በነፃ ነው እንደምታዳም። ለጊፍተሮች አድርሱላቸው፣ ለሚመለከታቸው አድርሱላቸው። አክሊሉ ያገኛል እንዴ? ሚኪ ኦሮን አውጣት እንደምንም ብለህ ሚኪ ኦሮ ማስተር አብነት እስኪ ማስተር አብነት ታሟል እኮ በእናትህ ማስተር 8,000 እኮ አየን እኮ $8,000 ምናምን። ሰው በደንብ ይዋ ሰው አላየውም። ይህ ይመልከት አመቻየው። እኔ የለሁም እኮ ጀርሚ፣ እኔ አላየሁም። ማስተር አብነትን የሚያክል ትልቅ አሳ ነባሪ ታሟል አሉ። የኢትዮጵያን ሕዝብ የሚረዳ የተራበ የሚረዳ እኛ እኮ አሁን እየቁልኛ ላይ ከመጠን በላይ ሞልተው ነው እየተቃወምን እኮ አይደለም ሶፋር ነምበር 1 ማን እንደሆነ ታውቃላችሁ? በኢትዮጵያ የሚሰራው ማስተር አብነት ነው። በኢትዮጵያ ነምበር 1 የሚሰራው ሴፉ ፋንታውን 8,627 $8,627 ማስተር አብነት በቀን። ኦኬ። ስለዚህ ሃራሲ ምታው በ9,000 ምታውና ኤምቲ አክሊሉ እያሉ ነው። አክሊሉ ላውጣው። አሁን ቀናተኛ እንደዛ የሚሉት እኮ እኔ ማረገውን ማረግ ስለማይችሉ እኮ ፓስተር። አሁን እኔ አሁን ትያየው ነው አታሽቃብጥሉኛል። እያሽቃበጥኩ ነው ፓስተር። እኔ አሁን ጥቁር ውሻ ውለዱ ብዬ ኮረግም ያለው እኮ የሚሰጡትን ሰዎች ዘር አትወልዳ $300,000 በወር ያገኛል አብነት። በኢየሱስ ስም $300,000 በኢትዮጵያ ስትመታው ታዲያ የታከበበትን ትራምፕ ገቢየ $300,000 በወር ያገኛል። በወር ነው ያለው። እሺ ጋይስ አክሊሉ ብላችኋል። አይ አክሊሉ ብላችኋል። አክሊሉ ቀን ሙሉ ጌም ሲጫወት ነው የሚውለው። ምናልባት 500 ከ300 እስከ 500 ቢሰራ ይሄ ነገር እውነተኛ መሆን የምታውቁት $222 በቀን ይሰራል። አይ ግምቴ ብዙም አልሄደም። ወጥቶ ቢሰራ ይወዳ ወጥቶ 8 ሰዓት ቢሰራም ያገኘዋል አይደል? ግን እሱ መስራት ይችላል ወይ ነው? በቀን 200 አሜሪካ ይሰራም እኛ ሀገር ይሰራል። አውስትራሊያ 7,000 ብር እኮ ነው በወር ትቀድዳ $7,000 በወር ትሰራለህ። አይሰራም። የለም ይቅር በለኝ። ሃፒ ኒው ይር ብለናል። ንጉስ ይወዳ ቤተሰቦች ከትንሹ አክሊሉ እስከ ትልቁ ጋይስ ታፕታፕ ሆነ ሃፒ ኒው ይር ብለናል። ንጉስ ይወዳ በጣም አሪፍ ነገር ነው ያስከው። በዛውም የፕሬዚዳንት ማሜና ሲንዴሬላ የምትባለው ልጅ ሰላም ሲንዴሬላ የምትባለው ልጅ ብታሳየን ደስ ይላል። ኦሬ አራሃኒቾ የብቻ ነው ይሄ ግን ላንተ አይደለም። This is for your wife. Okay? You need to say Happy New Year, okay? Happy New Year to you. Mama. Happy New Year. This is for your wife. I hope you record it. ይገባታል። I hope you guys thank you, Andy. Thank you, guys. Tap copy link አድርጉ። እኔ ለኢትዮጵያ ለእናንተ ካሁን በኋላ አንበሳ ሰጣለች አኒ Thank you, man. Thank you, It's for her. Happy New Year, honey. Thank you. You're welcome. She deserves it. honey show ማለት She's a real woman. እንደኔንም ለኛ ሰዎችን በደንብ አድርጋችሁ አዳምጡ። ከታች ያላችሁ ታፕታፕ ኮፒ ሊንክ አድርጉ። እኔ ካሁን በኋላ ከፖለቲካ ወጥቻለሁ፣ ከሁሉ ወጥቻለሁ። እንደዚህ አይነት ኢንፎርሜሽን እያመጣው ማሳየት ነው የተማርኩትን። እኔ በጣም You are very welcome. She deserves it. You are very welcome. ተባረኪ። እግዚአብሔር አሜን አሜን። ሃፒ ኒው ይር ብለናል። ፓስተራችን he deserves it today. Yeah, his wife, she's very dedicated, all year እና she deserves this more than this. Thank you. Yeah. appreciate that በጣም እኔ በቃ ይኸውልሽ አንቺ ከነገ ጀምሮ እንግዲህ እንደፍቼ ሃይማኖት አረም በወጣ ፖለቲካ እኔ በቃ እየመጣሁ ለህዝቡ ሌላን በቃ ለህዝቡ በጥቼ እኔ ፍቅር ነው የምሰብከው። ነገሮችን እያሳየህ ትኖራለህ። እመጣለሁ። ለምን መሰላችሁ? ህዝቡ እኔ እንዲማር እፈልጋለሁ። ህዝቡ ሲሰጥ
ሪሊ አይ ዋንት እኔ የሚዋሽ ሰው አልወድም። ቆይ ለእሷ አሁን ለሰጠች ጊፍት ሁለተኛ ፖለቲካ ካወራ እንዳትመጪ ብሎክ አድርጊው። እሺ not anymore ፖለቲካ በቃ አለቀ። 2026 thank you የለም ያ ለየኑ ለእሷ ነው። thank you ማለቤቴ ራሷ ሰጅቷታል ፖለቲካ እኔ አሁን ይሄ ይኸውላችሁ ጋይስ ኢትዮጵያውያን በደንብ አዳምጡኝ። ምቀኝነት አይደለም ቅናት አይደለም እንድታውቁ ነው ማወቅ አለባችሁ። ለምን እነዚህ ሰዎች ለምን ብሔርተኛ እንደሚሆኑ ለምን ተሳዳቢ እንደሚሆኑ ለምን በጣም ብዙ ብር ነው የሚሰሩት። እኛ ሰርተነው አናውቅም። የፈለገ ነገር ብታደርጉ እዚህ ሀገር ቤታዮ የምትሰራውን በወር ቢዝነስ ትልቅ ቢዝነስ ካልከፈታችሁ በስተቀር አትሰሩ። ኦኬ አሁን እንግዲህ ማስተር አብነት $8000 በቀን የሚሰራ ሰው ከባድ ነው። በእርግጥ እንዳልኳችሁ ፌሩኝን የምናገረው እነዚህ ጊፍትም እንትንም ሲሰበስቡ በቲክቶክ በእነሱ የወጣው ነው። ዘመድኩን ስንት ነበር የሰራው? ዘመድኩን በቀለ $596 በቀን ይሰራል። የፊፊን ተዋት ማሜ ፍሪጁን የሰባበረው ለካ ገቢው ሀይ ስለሆነ ነው። ወዳው ይገዛል። ሌትስ ጎ ፕሬዚዳንት ማሜ ንጉስ ይወዳብ ፕሬዚዳንት ማሜ ኖ ማሜን ተው። እሺ ሲንደሬላ ያለው እሺ ሲንደሬላ ይታይልን ንጉስ ይወዳብ ሲንደሬላ ፓስተር እሷንም ተዋት። እሷ ምንም የላትም። ፕሬዚዳንት ማሜ ማን ነው እንዴ? እሺ በቃ የኔ ይታይ እሺ እምቢ ካልክ ስማ፣ ቅጣት ሲባል ቲቪው እንደፈለገ ቲቪ ይሰብራሉ፣ ምን ይሰብራሉ። በማግስቱ ስለሚገዙት እኮ ነው። አሳየኝ። የሚቆጠር ብር ስለሚያገኙ ነው ለካ። ወይ ጉድ አለ። ያያ ጅቦን እንየው ይታይ የጆከር ታይቶ ይታይ በማሰማመጥ ነው ፓስተር እያሰመጠ ነው እሱ የሚሰራው እንጂ በጌም ብዙ አይሰራም። የጆከር ያጅቦንም አሳየን። ይሄ ንስቷቸው ጆከርና ያጅቦ ማንም ቆይስ ለዚህ እኮ ነው የሚሰድቡን። ለዚህ እኮ ነው አሁን አያጅቦና ለምን የሰደበ ይመስላችኋል? እንዳይሰራ ስላረኩት እኮ ነው። እንዳይሰራ አያጅቦ በውስጥ ነው የሚቀበላቸው። ገንዘብ ላኩልኝ ይላል። አያፍርም። ታውቃለህ በወር ማለት 3000 ምናምን ዶላር ማለት ነው። 3000 እስቲ ግን የአረብ ሀገር እኮ ነው የሚኖረው። የማዳም ቅመሙ ነው የሚያገኘው ማለት ነው። እሺ ሌላ ማን ነው? የሞጣን እኮ አየነው። $1000 በቀን ይሰራል ሞጣ። $30,000 በወር ይሰራል ሞጣ። በወር 30,000 ሞጣ ይሰራል። ጂጂኪያ 6 የጃኒ ድገምልን እያሉ ነው። ድገምልን አይተናል። ድገምልን ለአይ ጃኒን አዶናይን ተዋቸው። ለምን መሰለ? መንግስት እንትን ይቅርብኝ እንትን ስር ነው ያሉት እነሱ። ምን ስር በጣም ብዙ ስላጋለጥኩባቸው እኔ ለምን መሰለ? ብዙ ስላልኳቸው ተለውጠዋል። በእናት ይደብራል። እኔ ወደ ትዳር ሊገቡ ስለሆነ ጆን ዳንኤል 4000 የተባለው እሱ መንሱርስ? እሺ የመንሱር እያሉ መንሱር የመንሱርና ሚኪ ኦሮን አላወጣልኝም እስካሁን። አንተ ሚኪ ኦራ ትላለህ። አሮ ነው ሁዳ ያውዳለስ ናላቀው ሚኪ ኦራ ባለው ራስ ታች የጻፈልኝ ነበር ሚኪ ኦሮ የሚል ጆገር $120 ምናምን ቢያገኝ ነው በቀን። መንሱር ስንት የሚያገኝ ይመስላችኋል? 700 600 አራውን ከ300 እስከ 400 ያገኛል። ነው መንሱር ጀማል 1000 እስከ 2000 ይላ ሚኪ ኦሮ ጌም አይጫወቱም ብዬ ነው። ጌም ብቻ እኮ አይደለም። ጌም በቪዲዮ በቃ በቲክቶክ በቪዲዮም ይከፍላል፣ በጌምም ይከፍላል። በተለያየ መንገድ ነው የሚገባው። ጻፉልኝ ነው ከታች ስምኝና እንትን በል ሰው እየጻፈ ነው። ቆየ መንሱርን እንይ ጀርቢ ንጉስ ይወዳብ ለምን የጥላይ አይታይም? ጥላይ እዚህ ጋር ቁጭ ብሎ የሚያቀሳስረው ለምን የጥላይ አይታይም? አንዴ መንሱር ጀማል ስንት በሉ የጥላይ አይታይ አረለኝም አራታችሁ ስለማ ዝም ብሎ እንደዚህ ይጨቃጨቃል እንዴ? ጥላይ ስሬሽ ነው። አውጣው የዮዳብ የኔን አውጣው። የጥላይ ይውጣ። የጥላይ አንድ ሳንቲም የለውም። መንሱር ጀማል
ለዚህ ነው ለካ መንሱሬ አዩ ኪዲንግ ሚ እዲ እኔ ጌም ጫወታ ላይ እኮ ለዛ እኮ ነው አውሮፓ ሲመራ ጫወታ ምን ጫወታ ላይ ነው ነው ሰዎች ይሰጣሉ ቁጭ ብሎ ጎል ሰዎች ይሰጣሉ ሲገባ እኮ ቀን ሙሉ ሲሰጡ 120 ሺህ ያገኛል ማለት 130 ወይ 120 ሺህ ዶላር ኦ ማይ ጋድ 120 ሺህ ዶላር ሀራ ወደ ኢትዮጵያ ምታውስቲ ቦር በቢትኮይን ክሪፕቶ ከረንሲ ነው የምሰራው እኮ ነው እያለ ያለው ቢትኮይን ነው ያለው እንዴ ቲክቶክ ከረንሲ ነው የሚሰራው ቲክቶክ ከረንሲ በኢየሱስ አንተ በኢየሱስ ይወዳብ የኔ 0 ሳንቲም የለውም ዜሮ የለውም የተለያየ ያሉ ነው ስንት የለኝም የለኝም እኔ የሚሰራው ነው እያሳያችሁ ያለው ፐር ዴይ ነው የሚሰራው 4300 መንሱር ሼር አድርጉለት መንሱር ሼር አድርጉለት እኔም እወርዳለሁ ይምጣ የሆነ ሰው አዩ ኪዲንግ ሚ መንሱር በቃ የሚሰራ ዘራ ያዕቆብ የዘራ ያዕቆብ ይታይ የዘራ ያዕቆብ 300 200 የዘራ ያዕቆብ ነው ይታይ 200 300 ይታይ የኔን አሳይና የዘራ ያዕቆብን አሳይ እኔ አልሰራም በእናትህ አንተ ምን ምን ማለት ይኸው እዚህ ያለው ስለሆነ ነው የለኝም ነው ያንተ ላሳያቸው ኦኬ የለኝም ምንም የአካውንቴ ስለ ተገናኝ አይደለም ነው የሌለው ምን ያረጋል ሰው ይሰጣል አሁን ለምሳሌ አሁን 48 አበባ አለ የለኝም ኧረ በእናትህ 0.0 ምናምን ነው አትበላሽ ኮምፒውተር አረ የመንሱር ጀማል እንዳይመጣ ወደኔ ታርጌ ይዣለሁ ነው በወርና በአመት የመንሱር ዘራ ያዕቆብ ትላል 0.0 ምናምን አሁን 165 ዶላር ትሰራለህ ይሰራል ይወዳ ምንም ለጅም የሚለው ሰው ነው እየሰራ ነው እዮዳብ እኔ ልንገራችሁ እዚህ እኛ ምን ያምርብናል ምንም ዜሮ ነገር ማንሰራው እኛ ብንናገር ያምርብናል ወላዲት አምላክ ምስክሬ ነች 5 ሳንቲም የባንክ አካውንቴ እንኳን የተገናኘ አይደለም እዛው ሲሰጡ እዛው ማለት በእናትህ አልገባም እኮ አንተ እኮ ይኸውልህ ጊፍት እኮ ይሰጧል አሁን ለምሳሌ 48 ኮይን ተሰጧል ዛሬ ኤቭሪ ታይም ስትገባ የሚሰጡ ሰዎች ትንሽ እኮ ነው ይሄ እኮ ባደወይ ይሄ ምንድነው እንትን አድርገው ነው ዘራ ያዕቆብ እንዴት ላስገባ ማን ነው እንትን የሌለው እኔ ልውጣለት አስገባ ነው ዘራ ያዕቆብና የመብረቁን ላሳያችሁ ቆይ መብረቁ ና አንተ መብረቁ አሁን እንደዚህ አሳነባሪዎችን አሳይ ተቀናኝ ኦኬ ኤው ጋይስ ይሄ ባደወይ ትክክለኛ አኩሬት ነው የሚያመጣው ግን ዴሊ አቨሬጁን ነው የሚያመጣው እንትን አድርገው ሶ ለሴይ አንድ ቀን $1000 ሰርታችሁ ሌላ ቀን $200 ብትሰሩ አቨሬጅ አውት ነው የሚያደርገው ስለዚህ አጼ ዘራ ያዕቆብ እስኪ ቼክ ይደረግ ያጼ ዘራ ያዕቆብ እንደዚህ ከሆነ አጼ ዘራ ያዕቆብ ስትሰራል መሰለህ ዘራ ያዕቆብ ዛሬ ላይቭ ነበር ዛሬ አልነበርኩም ትናንትና ነበር ኦኬ ዘራ ያዕቆብ እውነት እንደሆነ ቆይ አንተ ራስህ ኮንፈርም ታደርገዋለህ በጣም ባታወይ ከፍዬ እንትን አለኝ ዌብሳይት ገብዬ በደንብ እያወጣሁት በሁለት የተለያየ እንትን ነው የማወጣው አንደኛው ከፍዬ ነው የማወጣው አሁን ዘራ ያዕቆብ ለአንተ ከፍዬ ላወጣ ነው ትከፍለኛለህ እሺ እነግርሃለሁ ብሩ የመብረቁን አምጣ እባክህ ጋሽ ቲክቶክ ራሱ አይወደኝም ኦኬ ዘራ ያዕቆብ ይኸውልህ አንተን አሁን እማሳይ ምንድነው ዛሬ ላይቭ አልገባህም አልገባሁም እኔ የኔ ትንሽ ነው እኔ ከጠላይ ከኔ በላይ እኮ ይሰራል እኔ እኮ እዚህ እኮ እንትን ፔኒ እኮ ነው እንትን ይሄ ሳንቲሞች ምናምን ይሄ 15 ሳንቲም እግዚአብሔር እኔ ወለ እዮዳብ ሁለት ስራ ሰራለሁ የራሴ አሁንም ስራ ላይ ነው ያለው ጥላይ ተከታየ በኋላ አትካድ የሌሎቹ ሲታይ ደስ እያለ ስትስቅ ነበር አይደል 165 ብር በቀን ቆይ ዘሴም አፕ ነው ጥላይ እመን አንድ አዳም እናንተ ያልተረዳችሁን ነገር አለ አሁን እነ ዘራ ያዕቆብ እነ ጥላይ ምናምን ኤቭሪዴይ ላይቭ ስለሚገቡ ሰዎች ዝም ብሎ ተባራሪ ሳንቲም ያጠራቅመዋል አይደል እንዴ እና አቨሬጅ አውት ነው የሚያደርገው አሁን ዘራ ያዕቆብ ይሄ የጥላውን 100 ስንት ነበር የሰራው ጥላው
165 ብር ሀብታም የዘራ ያዕቆብ ግንኙነት አያረ አያ ዘራ ያዕቆብ እኮ ግን ማሰብ ያለብህ 12 ሰዓት ተቀምጦ ያ በጣም 16 ሰዓት ተቀምጦ እነስ አያረ ምንም እኮ አይደለም። ይሄ ዘራ ያዕቆብ ኖ እኔ 100 ብር ነው ሰርቼ አላውቅም። አብሬጅ ነው ከፈለክ አሁን ይኸውልህ ከፈለክ እኔ ቼክ አላደረጉም። ምን ይብዛት እዝን ጥያቄ ያለኝ ነው ሴቪንግ አካውንት አለው። ቲጂ ያንቺን ላውጣው እንዴ? ኧረ አውጣው። ግን ጥያቄ ያለኝ ምን እንደሆነ ታውቃለህ? ቲክቶክ የትክክለኛ ገንዘቡን አይሰጥህም፣ አያሳውቅህም። ግን ኤስቲሜትድ ላይቭ ቪዲዮ እና ወይ ደግሞ የሚለጥፉትን ቪዲዮ አንድ ላይ አድርጎ ኤስቲሜት የሚያደርገውን ነው እንጂ በህጉ መሰረት የማንንም አካውንት ሪሊ ትክክለኛ ገንዘባቸው ማወቅ አይቻልም። እኔ በዛ ቤት ዩ ጋይዝ በፈለግከው በአንበሳ ቤት አረጋሃለሁ። አንዴ አዳምጪኝ ሆላ የሚታርጉ ሌሎቻችሁ አታውሩ። ቲጂ ትናንትና ላይቭ ገብተሽ ነበር አይደል? አዎ። ስንት ብር ነው የሰራሽው? ትናንትና ለሚሲ 30 ብር ምናምን 54 ዶላር ሰርተሻል ትናንትና 30 ብር። እግዚአብሔር that's what I'm telling you because no it's not እንደ that's not for እንትን እኔ እሺ ፎቶ አንስቼ ልላክልህ ትናንትና የሰራሁት። አዎ ይኸውልሽ አቨሬጅ ለቅድስ ቲጂ ይኸውልሽ አሳይሻለሁ። ይሄ መቼ ነው? ምንም አሰሪም አንቺ ባለ ወይ 27 ብር 26 ብር 21 ብር እኔ ማለት ጌም ምናምን ዮዳቢ እሱንም ጊፍት የምትሰጡኝ ነው። ልክ ነው በጣም ይኸውልሽ አቨሬጅ ነው። ዋናው መረጃው የሚወጣው ልክ ነው። አንቺ ሰርተሻል አልሰራሽም የሚለው ሳይሆን አቨሬጅ ማለት ምን መሰለሽ 10 ብር ከፍ 10 ብር ዝቅ ሊል ይችላል። ግን ይኸውልሽ ካልኩሌት አድርጎ ነው ዲቫይድ የሚያደርገው። እኔ ግን ይሄኛው ከፍዬ ነው በዲቴል የማገኘው። ይኸውልሽ ከፈለግሽ ቅር ካላለሽ እስከ ዛሬ የሰራሁሽን ልነግርሽ ይችላል። you can እኔ ለጥፌዋለሁ 700 ምናምን ሺህ ኮይን ልጄ ከታመመ ጀምሮ የነበረውን ሁሉ ለጥፌዋለሁ። ላለፈው 47 ቀን approximately 47 ቀን ማለት almost 2 month ማለት ነው። ያ 2573 ዶላር ሰርተሻል። 2000 አልገባው 47 ቀን እኮ ነው። ያ ኖ ከእንትን ጀምሮ 700 መሰለሽ። ቲጂ ዱ ሚ ኤ ፌቨር ግቢና ቲክቶክሽ ላይ ግቢና ፎቶ አንስቼ እልክልሃለሁ። ፎቶ አንስቼና ላኪ አብሬጁን ይኸውልሽ። በጣም ይሄኔ ከፍዬ በጣም እንትን ነው ባታው ዩቲዩብ ስንት ነው የሰራሁት? ይወደ እንዲያውም ባታው ወይ ቆይ እኔ ነግሬህ የለ እንዴ ያለ ላስት መንዝ ስንት ነው? ቆይ አሁን ለምን አላሳያችሁም? እኔ ነው አሁን ላሳያችሁ። የራሴን ላሳያችሁ። አንተማ የሀብታም አካውንት ነው ኧረ አይደለም። እኔ እኮ ኧረ በጣም ትስቃለህ እንደ ይወዳ እርግጠኛ ነኝ ለብይስ 500 ምናምን የግል ነው። እኔ ጋር አልጫወትም ማለት ነው። በደንብ አዳምጠኝ። እግዚአብሔርን ነው የምላችሁ። አካትሽ ነው አካትሽ። በደንብ አዳምጡ። ዋችትስ እኔ አሁን እዚህ ጋር አሳያችኋለሁ። ፎቶ አነሳለሁ። አሁን እዚህ ጋር ፎቶ አነሳለሁ። አኪዩሬት እንደሆነ ላሳያችሁ። የራሴን ላሳያችሁ። ሀኒቾ አንበሳ ሰጣኛለች። ሀኒቾ የሰጠችኝ ላሳያችሁ። አሁን እንዴት አኪዩሬት 100% አኪዩሬት እንደሆነ ስንት ነው የሚለው እኔ ዛሬ የሰራሁት አሁን የሰራሁት ይሄ ላይቭ ነው። ፎቶ ያነሳሁት አሁን 166 ዶላር ራይት ስለዚህ 100 ያሚሶ ነው 100% አኪዩሬት ነው 100%። ስንት ነው የሰራሁት? እዚህ ጋር ስንት ነው የሰራሁት ነው የሚለው 164 አፕዴት 2 hour and 20 seconds ላይቭ ነው አፕዴት እያደረገ ነው። ሶ ፓስተር እንደዛ ከሆነ ይኸውልህ ከኔ እኮ 600 ነው የሄደው together all about ስንት መሰለ 400 maybe ቲክቶክ ይወስዳል 60%። ያ እንዴ ነው 50% ከሆነ ታዲያ ሞር መሆን ነበረበት። አንዳንዴ 66% ነው ከኔ 66% ነው የሚወስደው አይደል? ዋው that's crazy ነው 66% እኮ ነው ቲክቶክ። next time I'll do Zelle ዜል አድርጊልኝ። እኔ ካውንት ይሻላል ፓስተርዬ።
እግዚአብሔር ስለዚህ ይኸውላችሁ የኔን ኮንፊውዝ አደረግኝ። ቆይ እኔ እንደዚህ አይነት ብር አግኝቼ አላውቅም። እንድታምኑኝ ይኸው የራሴ ስንት ብር ነው ቶታል ላስት መስ ማየት ከቻልክ? ኮንፊውዝ አደረግኝ። እኔ እንዴ ባጠው ያንተ አንዳንዱ አክቲቭ ካልሆነ በአንደኛው አይወጣም። አጼ የፓስተር አብነትን ብታውቅ እዚህ ከኔ ጋር አትቀመጥም ነበር። አንተ እኮ ሀብታም ነው። 167 ጥላይ እኮ ሀብታም 167 ብር እኮ ነው ቤት ሳይከፍት። ኧረ እኔ ቤት ምን ከፍቼ $9,000 የሚያገኝ እኮ ነው በቀን $9,000 ያገኛል እኮ። 8,000 ነው የማስተር አብነት አለ $8,000 በለው። ዘራ ያዕቆብ ዛሬ $0 ነው የሰራው። እኔ መች እሰራለሁ? እዮዳብ የኔን ሹፋ ውስጥ ላይቭ ነው አንተ። ይኸውልህ ላይቭ ያ ትናንት እያየሁ ነው። ሚኒቱ ይኸውልህ አፕዴትድ 4 minutes ago ከገባ ስንት ደቂቃ ይሆናል? ናቱ ሎንጎ ከገባ ጀምሮ ይኸውልህ አፕዴት ያደረገው ያ እያየሁ ነው። ያ የማንን ላሳየው? የማን ነው ማየት የምትፈልገው? ዛሬ ያዕቆብ እስቲ የአኪላን የአማራ አኪላን እስቲ 160 አማራ ኪላ $112 116 እኔ በርቷለሁ። ተመስገን ነው። አንተ ትበልጠዋለህ። ዩሪ ስንት እንደወጣ ቃለ 112 እኔም እበልጣቸዋለሁ። ዮዳ እኔማ ይሄንን የፈለግከውን ፈልጌ አግኝቼ የሰላምን የሌሎቹን ያላወጣኸውን ደግሞ እኔ ካላወጣሁት ሞቻታለሁ። የማን ላውጣልሽ? የሲንደሬላ ለምን ነው ማታወጣው? አውጣበት። ለምን ነው ማታወጣው? እኔ አወጣዋለሁ አንተ ባታወጣው። አወጣዋለሁ። በቃ አውጣልህ። ምን ችግር አለው? ባለው ከከፈልሽ አይ ልጅቷ ሲንደሬላ እንኳን ትስራ ታሳዝነኛለች። ዮኒ ስለማትሰራ ስለምትሰራ እኮ አይደለም ምንም አይሰጡኝም እያለች ሰውን ስለምታማ ነው። አይ ኦኬ ሶ አይደለም 295 ትንሽ ነሽ። ጌም እንደምትጫወተው ትንሽ ነው። አሁን የጀመረችው አሁን የጀመረችው አሁን ሰዎች ሞቅ እያደረገች የማን ላሳይሽ? ሌላ ሰው የመንሱርን አይተዋል ስንት እንደሆነ ላይም ቦንሰዋለች። ዮኒ ማኛ 200 ነው አይደል? እየዳ 227 ብር ነው ሴጋው። ወርዷል። የሐራ ራሱ ይሸቅላል በደንብ። መንሱር ጀማል ይኸውልህ ተመልከት ብሮ አጠፋ። ታውቃለህ የኔን ከሰማ በኋላ ድምፁን አጠፋ። 4368 ወንድም አለም እንኳን ልሸቅል እኔ ለሀብታሞቹ አሽቃባጭ አይደለው እንዴ? አንበሳ ምናምን የምሰጠን አይደለም። የማያልፍለት ዳ ሀብታም ይጋብዛል። አራ በደንብ ነው የሚሸጥ። አሳያችሁ። ቴዲ ሐዋሳስ 600 ምናምን 600 አይ እና ባክ እንዴት አሰላት? ማን ነው እንደዛ የሚሰራው እዚህ ሀገር ታውቃለህ? በቀን 600 በ30 አመታው 30 ሲባዛ በ6 ሂድበት 18 እኔ እንድታምኑኝ ይኸውልህ ከራሱ ፔጅ ጄ ይኸው እንትኑ ሴቭ አደርጋለሁ ኮፒ 1800 እዛ ግን ያልገባኝ ኔት ነው ግሮዝ ነው እየነገራችሁ ነው ያለው? ግሮስ ነው ኔት ነው 618 ቴዲ ሐዋሳ 618 ሰራል። ያ እሺ ማን ሌላ ማን በወር 18000 የሐራ ጉድ ይታይ። ሐራ በእናትህ ሲሪየስ ነው እንዴ? ሐራ በደንብ ነው የሚሸቀለው። ታኩር አላየንም። እያቸው ንጉስ እዮዳብ አሳያቸው፣ እውነት እንዳይመስላቸው። እኔማ ጊፍተር ነኝ እኮ እኔማ አሽቃባጭ እኮ ነኝ፣ የቢሊዮነሮች አሽቃባጭ። ታኩርን ነው እስቲ ገምቱ ግን እስከ 3000 እንደዛ ይሰራል። የወርቁ አይተናው 5 ሚሊዮን ሳንጨምር ነው ታዲያ እዮዳብ። ጋዴም አራ ግምት ያ በቃ አይ ቲንክ ባለፈው ይሄን ሰሞን በሱ ገንዘብ ተሰብስቦ የለ እሱንም ይቆጥራል። እስቲ ኮል ሚ ማሜን
ተው ተባለ። ቆይ አንተ እውነትህን ነው። ቆይ እሱ አዲስ አበባ ስማ እኔ አሁን ቅድም መጥቶ አሁን እየወደ 11 ሰዓት እኔ እኮ 11 ሰዓት እኮ ቆየሁ። ስንት ጊዜ ሆነኛል? አንዴ ነው ሁለቴ ነው። ግን ኮልሚ ማሜ እኮ ጠዋት ጀምሮ እስከ ማታ ድረስ እዚህ ቲክታክ ላይ ነው አይወጣም። ጂጂንስ አይታታል? ታኩር 4600 ምናምን ልጇስ እዮዳ እጅ ሰጥቼ ገብቼ ዝም ብዬ እንትን ልበላ በቃ እዚህ እንትን ልበላ። ኮልሚ ማሜ ጂጂ $600 ነው የምትሰራው በቀን። ልጇስ እሷ ሸቃላ አረቀው። አንተ የታኩር ግን አየው ግን የልጇ ባል ስንት ነው የሚሰራው? ኮልሚ ማ 79 አይ አልተበለጥኩም በዚህ እንኳን እኮ ቀላል በቀን ሆነ አልተበለጥኩም። ስማ እንትናስ ይሄ የጂጂ እንትን ልጁ ባል ወረበር ስሙን ያላውቀው ሳምቲንግ ግሬተር ዘን ነቲንግ ነው ኢየሱስ ማን አዲስ ላይፍ ስማ ሞጣስ እንደሚሰራ ታውቃለህ? $1000 ነው የሚሰራው በቀን ሞጣ ነው እሱ እንትንም ነው ይሄ ገንዘብ የሚያሰባስብበት አለ አይደል? እሱን ጨምሮ መማር ገንዘብ እያሰባሰበች ብሎ ነገር የለም። በአካውንታቸው ገብቷል። አይ የመማር ስንት ዶላር ታውቃለህ? 4000 ምናምን $። ግን እኮ እነሱ ይኸውልህ እርዳታም ስለሚሰበስቡ ምናምን እዮዳብ ኖ የእርዳታው ወደ ተረጁ ወደ ተረጁ ሰውዬ አካውንት ነው የሚሄድ፣ ወደ እነሱ አይሄድም። ተው ኖ ይሄዳል። አባ ይሄዳል። በእንትን ትሰጣለች። እኔ እዛ ቤት ተረድቼ ስለማግ ነው። በምንድን ነው በፔፓል ትመልሳለች ለእሷ የተሰጣትን። እኔ አሁን የምናገረው ፖለቲካ ነው። በስንት ጊዜ ነው የሚረዳው? ይሰራ ችግር የለውም። 4000 ይዘነዋል፣ መዝግበነዋል። በእናታችሁ እኔ ፖለቲካ አታውሩ። እኔ ቤት በቃ እኔ አሁን ምንድን ነው ስንት እንደሚሰሩ ምናምን ማሳየት ነው የሚገባው። በዛ ቤት ውስጥ የሚገባው ስንት እንደሆነ ነው። ፍራውን ዘግቶታል ዋና አካውንቱ ነው ይሄኛው። ስማ የሳምሪ ነው እሱ በኋላ የእሷ አባልስ እንትን ልጅ የሚያሳድገው ሳሚ ነው። ማነው ስሙ? ፋኒ ወረበ ማየት እፈልጋለሁ። አባት ልጅ ምንድን ነው እንትኑ? ፋኒ FANI ፋኒ ማነው ስሙ? ፋኒ ምን እንትኑ የቲክቶክ እንትኑ ፋኒ ብለው ጽፈውልሃል ከስር። እስኪ ቲክቶክ እንትኑ ላኩልህ እንትኑ ገረገረገረግ $4000 በቀን ጆከር ስንት ሰራ? 234 ብር በሞት ጆከር እኮ ቀብሬው ያለው ነው ታውቃለህ። እነሱ ተመተዋል። ተዘግቶበታል እኮ አሁን አካውንት የፋኒ 282 ብር ይሰራል ፋኒ። ጌም እየተጫወቱ አይደል እንደ እነዚህ ልጆች ግን እኔ ግራ ገባ። አይሰጡትማ እንደ ገብተህ እየው ምንም አይሰጡትም። አይሰጧቸውም እኮ አሁን እኮ የሚያገኙት እነማን ናቸው? ለሱ ቢሰጡ ደስ ይለኛል። ዘር ያዕቆብ ይኸውልህ ልጁ ጌም የጀመረ አሁን ስለሆነ ይሄ ደግሞ የአመቱን እንትን ነው ኢንካም የሚያሳይ ሁሉን ደምሮ በየወሩ በወር ዲቫይድ ነው የሚያደርገው። ተረዳ? ያ ግን ይሄ ምስኪን ነው። እኔም ብረዳው ይሻለኛል። ትክክል። ማን ላውጣላችሁ? ሌላ ማን ፈለጋችሁ? የጃኒን ጃፒ ምን አለው? ጃፒ እኮ ዝም ብሎ ጆከር ነው የሚሰጠው። ጃፒ የለውም፣ ጆከር ነው የሚሰጠው። ዮዳቤ እኔ ግን 2000 ብር አልሰራውም። በኋላ ፎቶ አንስቼ እልክልሃለሁ። የ47 ቀኑ ዳስ ናትሩ እግዚአብሔር የኔ ያረው ነው የሌለው። እኔ እንግዲህ ስሜ እኔ የዋሸ ነው ማለት ያንተ ሳይሆን ወይ የዋሸ ሳይሆን ቲክቶክ ሳምሃው ሳምዌ እኔ 2000 ብር አልሰራውም። አይ በ47 ቀን ውስጥ 2000 ማከሰራው ቁጭ ብዬ እንሰራ ነበር። ቀምቅሞበታል። ቻፒ ቀምቅሞበት ነው። ኧረ እባክህ ጃፒ ጊፍት ያገኛል። ቲጂ ስላላስተዋልሽው ነው። በደንብ አስተውለሽ ነው የታች ኖ ማሪ አይስወር ኧረ ኖ እንዴ እኔ በእናትህ ዳኮ ይኸውልሽ አቨሬጅ አውት ቲጂ እንዴ ቲጂ ችካትበኝ አቨሬጅ ነው የሚያደርገው። ታደዚህ ግን 100% አኪዩሬት አይደለም። አሁን አንቺ ያሁኑን ግን አሳይ ይችላል። አሁን እኮ እኔ ላይቭ ግቢና
ያንተንም አይተው አመንኩ ያንተንም እኮ ላይቭ እዚህ ጋር እኔ ግን 40 አንድ ወር 2 ወር ራሱ አንድ ላይ 2000 ብር አልሰራውም ማሪ ለዛ እኮ አንበሳ አውርጅልኝ አንዴ ላሳይሽ እውነቴን ነው አንበሳ አውርጅና ላሳይሽ የልጄን ወተት መግዣ እሺ ዮዳብ የኔ ማሳያ ይሆናል እኔ አልገባውም ሰሞኑ ቆይቻለሁ ለኔ ማንም ጊፍት አስጠኝ ቲክቶክ አቀም ራሱ ሞጊልዳ ቴዲዮ አሳለም ያካፍል አንተ ጽፌው ቅድም አላወጣው አለ ሞጊልዳ አቆም እሺ ማን ነው የቀረው ኪዱ ሁለት ስንት ነው 300 አዲስ ታይምስ 120 ዮዳቤ ካወጣችሁ ግን የሁሉንም አውጡ አንዱን አውጥቶ አንዱን መቅረት የለበትም የሁሉንም እኮ ነው ያወጣሁት የአዶናይ የጃኒም የሁሉም እንዴ የአዶናይና የጃኒን አውጣ because you know what አሁን ጃኒ 3700 ነው የምትሰራው ጃኒ የምትሰራው 1.5 ሚሊዮን ዶላር በወር አሁን በቃ ይሄንን ነገርካቸው የኢትዮጵያ መንግስት አሁን እዳውን ይጭነዋል አሁን ከዚህ በኋላ ለዛ እኮ አረዋና ላይ ቀን እነሱን ኖ ለሁሉም እኮ ነው ጥሩ ነው ባይዘው መናገር ይበላቸው እንዴ ኢትዮጵያ መንግስት አሁን ይመጣል አሁን እያዳሜ እንዳለ አዲስ ታይምስ ወላሂ አዲስ ታይምስ በሰዓት አንተ ያለው ሁሉ ሰዓት ተቀምጦ ሰባ ለሱ እኮ ጊፍት የሚሰጠው ያ ፓስተሩ ብቻ ነው ሁለት ናቸው እርስ በርስ የሚሰጣጡት ፓስተሩ ለሱ ይሄኛው ለዛኛው ሀቢባ የምትባለዋስ $1000 ሰራለች 1000 ዶላር ቤታዮ 3400 እሷ ቋሚ ነው ገላዎቼ ነብሶቼ ጣፋጮቼ ማሮቼ ይሰጣሉ እዛ አባታቸው በሬና ምናምን ገዝቶ የሸጦ የላካቸው እቺ ምግብ የምትበላው ልጅስ ነው ፖለቲካ እናወራም እኔ እዚህ ቤት ባካችሁ ያቺ ሰማ ማን ነበር ኤድመንድ በርሄ እሺ ኤድመንድ ማን ነው ኤድመንድ በርሄ ኤድመንድ ቢ ዮዳብ ግን አሁን እኔ ያወጣ እኔ ጌም ተጫውቼ ሀብታም ለመሆን በመጣሁበት ሰዓት አሁን ሰው እጁ ካንጋሩ ሊሆን ነው ማለት ነው ኖ ቲጂዬ አሁን ሰው እንዲሰጥ የምፈልገው እኔ እኮ ይሰጠኛል አሁን ገባሽ እንደዛ ሰውን ግን አርፈን አስተምሬ ነው ኤድመንድ ይኸውላችሁ ይህ ሰውዬ የሚኖረው በዚህ ነው እሺ በዚህ ነው የሚተዳደረው ወዳችሁ አለ አማራችሁን ሰብስቦ የሚያጨቃጭቃችሁ ይሰራዋል ወይ 487 አየ ቁጭ ብሎ ጉቺ ሊያ የምትባለው ጉቺ 500 ሊያ የምትባለው ሊያሾ ትግራዋ ያች ምግብ የምትበላው ሊያሾ እሷ እኮ ዩቲዩብ ነው የምትሰራው ጋይስ ቲክቶክ ብዙ አትቀመጥም ለጌሜ ስላልመጣች ሊያሾ ለጌሜ መጣ አንበሳ ሳሰጥኩ እቺ ሄለን ወርቅዬ ነው ማን የምትባል ጌመሯ እሷ አልታየም ሄለን አይ ብዙ አሰራ 190 እንትና ሲያቺ ሳይኮሎጂ ነው ምናምን የምትባለው አለች ሄለን ሳይኮሎጂ ያ ቶይታይ እሷ አሁን የጀመረችው እኮ ጌም እንዴ የምን ጌም ቁጭ ብላ ነው የምትውለው እኮ ቁጭ ብላ ነው የምትውለው ግን አይሰጧትማ አሁን ነው መስጠት የጀመሩት አረ ደምቆላታል ይሰጧታል ሄለንማ ትሄድብሃለች እንኳን ይሄንን አውጥታ አሁን አንተን አገኘች ዩቲዩብ መስሪያ አገኘች እኔን ትፈራኛለች አንድ ቀን ተናግራኝ አታውቅም ሄለን አንድ ቀን ላይቭ አለች እዮዳብን ምንም ብሎ ሰው አታናድዶ ለዛ እኮ ነው ወይስ ቶፍ ታይም እኔ አልናደድም እኔ ካልፈለኩኝ እኮ አልመልስም ታውቃለሽ ላይቭ አለች የሆነ ጥቅም ፖለቲካ ጥቅም ከሌለው ለምን መልስ በተቀጣቀጠው ምንም የምታገኘው ጥቅም የለም ኦሬዲ አይናደድልኝ $43 ዩቲዩብ ነው የምትሰራው በነገራችን ላይ ዩቲዩብም እኮ ብትሰራው የዩቲዩብን ላውጣላችሁ እንዴ የዩቲዩብን እኮ በደንብ አሳያችኋለሁ ከፈለጋችሁ እሺ ሌላስ ማን ነው ኧረ ቆይ ብዙ አሉ እዚህ የሚከፍቱ ስንትና በእናታችሁ ቤቱን ባርኩ ታፕታፕ አድርጉ ኮፒ ሊንክ አድርጉ ፖለቲካ ቁም ያለው ቤት ፖለቲካ ይወራም እዚህ ቤት መጣችሁ እናንተ ፖለቲከኞች ሲደብራችሁ አዝናናችኋለሁ እንስቃለን እንጫወታለን ኢንፎርሜሽን ከፈለጋችሁ በውስጥ ላኩልኝ ሪሰርች ከፈለጋችሁ እውነቴን ነው ከከፈላችሁኝ ዘራ ያዕቆብ እያዳመጥከኝ ነው ኤኒቲንግ የምትፈልጉትን በዶክመንት እያቀረብኩ ልክላችኋለሁ ምንም ችግር የለብኝም ከፈለግ የጥላውን ኢንፎርሜሽን ከፈለግ አወጣዋለሁ መብረቁ እየሳቀ ነው
መብረቁ እስኪ ታፕ ኮፒ አድርጉ። ቤቱን ሳቦና እስኪ አንበሳ አውረድ እስኪ እዚህ ቤት አንተ ቤት ግን አንበሳ በጣም ነው የምትቆርጠው። አይ ስማ እዮዳብ የመብረቁ ማስታወቂያ ሳይበቃ ኤርሚ ኤችዲስ የሚባለው ኤርሚ ኤችዲ። ኧረ ቆይ ጳጳሶቹን እንትኖቹን ይሄ እዚህ ዲያቆንና ዘመድኩን $600 ይሰራል። ኦኬ ያኝ እንትኑስ ይሄ ፈለገ ምናምን የሚባለው ገንዘብ ሰረቀ የተባለ ኤርሚ የጴንጤቹ ኤርሚያስ እስኪ ኤርሚ ኤችዲ ገምቱ 900 ምናምን ብር የኡስታዞች ኃላፊ ምናምን የሚላል መብረቁ 900 ኢምፖርታ እኔ ልጅና አለኝ አልበላውም። እንግዲህ የመጣችሁ አንዳንዴ ጊፍት ስጡኝ። አንተ ምን አይነት ጠንቋይ ነህ እንዴ? እድሉን ልጠቀም ብዬ ነው። ማን ነው ይሄ? $1000 ማን ነው? ኤርሚኤችዲ ብዙ ገንዘብ እንትን አይሰጠውም እሱ ምስኪን ነው። ይሰራል። 1000 ኮል ነው 1000 ኮል ናት እኮ ነው። በቀን እኮ ነው ዘር ያዕቆብ ነው ገና ከሌሎቹ አንፃር 4000 ምናምን አደረሰ። የራችን አላየውም $4800 በቀን ኮልሚ እንትናስ ማሜ የሚባለው ማሜ ፕሬዝዳንት ራሱ መከላከል አይችልም። ደግሞ ማሜ አይሰራም ምንም ዜሮ። አዶናይ በቲክቶክ አይሰራም። የአዶናይ ተጻፈ ፋሲካቶላ የምትሰራውን አሳይ 1500 እስቲ ፋሲካቶላ ያቺ ወፍራሟ ነች አይደል? ወፍራሙ ባልየውስ ፀጉሩ ግማሹ አላውቀውም ኖ ወረበር አላት የሆነ ባለ ቀጭን ልጅ አለ። ፋሲካቶላችን እንደ መቋሚያ ይዘው የምትሄደው ልጅ አለ። ንጉስ እዮዳ ፋሲካቶላ እንደ መቋሚያ ወደ የተቃመጫት የሚመስል ቤታዮ 4500 ምናምን $4 በቀን ትሰራለች። አንድ ነገር እዚህ ቤት ባካችሁን፣ እኔ ከፖለቲካ ከምናምን ወጥቻለሁ። እኔ አሁን መረጃ ቲቪ ልለው ነው። ይሄን መሲ ብሪጅስቶን የረሳ ነው። መሲ ብሪጅስቶን እሺ፣ አሞራው የሚባለው ይሄ እንትኑ ይሄ ጻልጅ የፋሲካቶላ ልየው የፋሲካቶላ ማየት የሚፈልግ ማለት ነው። እንትኑንም እንዳለላት ደሃዋ ነች አይደል? እንትናን እንዳረሰው ይሄ ማነው ስሙ? ይመጡላል ተሰብስበው ይኸው ጥርግ አድርገው ነው የሚሰዱኝ። ሁሌ እኮ ነው የሚሰድቡኝ። እኔ እኮ አይተውኝ እኔ የገባሁት ራሴን ላጸዳ ነው። ጋይስ እንዳትሰድቡኝ። 2026 I don't want to talk to nobody። ፋሲካቶላ የምትሰራውን እየው አፄ ዘርዓ ያዕቆብ ድሃ ነች አይተሃል? በቀን 1500 1600 ነው የምትሰራው። በጣም ድሃ ነች። ቅዳሜ ገበያ ረስቼ ወይ ኧረ ምን አላት እሷ እባክህ። ይነበር ነው 600 አይ 180 ብር ወይንም 120 ነው። ከዛ 120 ወይ 80 ነው የሚሳደበው። አሁን እዮዳብ እየሰራ ያለው ጥሩ ነው። አሁን ለምን ይሰድበዋል? አረስ ምን የሚያገባኝ ሙሌ ነው ይሰድቡኝ እነሱ። መሲ ብሪጅስቶን እርግጠኛ ነኝ 700 ምናምን ውስጥ እንቻለሽ። 700 አትጫወትም ጌም 700 500 እስከ 700 ውስጥ ነች። ከዛ አታልፍ እርዳታ ውስጥ አለችበታ። አይ ከ500 እስከ 700 just wait ይበልጣል። ከዛ እርዳታ ምን ትሰራለች? ትንሽ 390 ቢካዝ በዚህ ብዙ ጊዜ